ምንም አልሆነችም ጋይስ ላስረዳችሁ። እና እሷ አገሯ ከገባች ኦልሞስት ወደ አብዱልፈታ የሚያሳያችሁ ፕሮፋይል ላይ ማለት ነው ወደ 10 ዓመት ሆኗታል ሀገሯ ከገባች። እዚህ ሳውዲ ላይ ያለች ስደት ላይ ያለች አላርሐማቸው አባቷን ቀብራለች ሳታገኛቸው። አሁን ደግሞ እናቷን ማግኘት አለባት፣ ከእናቷ ጋር መገናኘት አለባቸው። አጋጣሚ ነው የተናገረችው ይህንን ጉዳይ። እኛ ደግሞ ይህንን ማድረግ አለብን ለአንድ እህታችን ለሙስሊም እህታችን እንዲህ ላይ ለምትሰራ በጣም ብዙ መሰፋ ልጅ ናት ብለን የተሰበሰብ ነው። ኡስታዞቻችንን የሚያስቸገር ነው። አንድ ባልና ሚስት ማለት ነው ከተጣሉ እሱ ተናዶ እሷ ግን ንዴቷ ከቀለላትና አልጋ ላይ ከፈለገችው እሱ እምቢ ካለ እንዴት ነው የሚታየው? እምቢ ማለት አይፈቀድለትም። ሲጀምር እምቢ አይልም እንጂ ግን ንዴቱ ካልፈቀደለት እኮ እስኪረጋጋ ድረስ ተጠብቀው ሰብር ታድርግ። ሪላክስ ይላል ፈረንጅ ሲናገር። ተረጋጊ ትንሽ እና ጠብቅ ትንሽ እስኪረጋጋ ድረስ ሰከን እስኪ እና ስለዚህ እንዲህ ማለት አይፈቀድለትም። አላህ ስብሐነሁ ወተዓላ ወለሁነ ሚስሉ ለዚ ዐለይሂነ ቢልማዕሩፍ ብሏል። በሴቶች ላይ ባላቸው መብት ልክ ለእነርሱም በእናንተ ላይ እኩል የሆነ መብት አላቸው ብሏል አላህ። ልክ እንዲሁ ነቢያችን ሰለላሁ ዐለይሂ ወሰለም ለሁነ ማ ዐለይኩም ብለዋል። በእናንተ ላይ ባላቸው በእነርሱ ላይ ባላቸው ግዴታ ልክ ለእነርሱም በእናንተ ላይ ግዴታ ማነው መብት አላቸው ብሎ ተናግሮላቸዋል። ስለዚህ እምቢ ሊል አይገባውም ወደ ፍራሽ ጠርታው፣ እሷም እንዲሁም እምቢ ልትል አይገባም ወደ ፍራሽ ከተጠራች። ነቢያችን ሰለላሁ ዐለይሂ ወሰለም አንድ የመረጋጋት ልጨርስ ለእኔ ድርስ አንድ ጊዜ ላወራ እሺ። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ኢዛ ደዓ ረጁል እምረአተሁ ኢለል ፊራሽ ፈአበት ፈባተ ገድባን ዐለይሃ ለዐነትሃ አልመላኢካ ሐታ ቱስቢሕ አሉ። አንድ ሰው ሚስቱን ወደ ፍራሽ ነይ ብሎ ጠርቷት ያለምንም ምክንያት እምቢ አልመጣም ካለችው ሌሊቱ እስኪነጋ ድረስ መላእክቶች ይረግሟታል ይላል። ልክ እርሱም እምቢ ካለ በዚሁ አንጻር ማለት ነው። በዚሁ አንጻር እርሱ ለምንድን ነው ግን ታዲያ ሐዲሱ እሷን የተናገረው? ምክንያቱም በአብዛኛው ጊዜ ተፈላጊዋ ተጠያቂዋ ማን ነች? ሴት ነች ወንድን የምትጠይቀው ለግብረ ስጋ ግንኙነት ወይንስ ወንድ ነው ሴት ልጅን የሚጠይቀው? ተጠያቂዋ ማን ነች? መልሱ። ሴት ልጅ ነች አይደል ተጠያቂዋ። ስለዚህ እምቢ እንዳትል ተብሎ ሐዲሱ መምጣት ያለበት ማንን ነው? እሷ ነው። ሐዲሱ በወንድ ልጅ ላይ ቢመጣ ጥበቡ ያስኬድም ነበር። ሴት ልጅ ባሏን ወደ ፍራሽና ብላ በተጠራው እምቢ ቢል መላእክቶች ይረግሙታል ቢባል አያስኬድም። ምክንያቱም ሴት ልጅ ወንድ ልጅን ለግንኙነት ብዙ ጊዜ አትፈልግምና፣ ብዙ ጊዜ የሚፈልገው ማን ነው? ወንድ ልጅ ነው። አያችሁ፣ ይህ ኢስላም ደስ ከሚለው ነገር በትዕዛዛቶችና በክልክላዎች ላይ አንዱ በአብዛኛው ትኩረት የሚደረግበት ነገር ከሆነ ያንን ትኩረት አድርጎ ይመጣል። ግን ያኛውን ትዕዛዝ አይመለከትም ማለት አይደለም። ገብታችኋል አይደለ? ለምሳሌ በመስረቅ ልሄድላችሁ። በመስረቅ የሚታማው ከወንድና ከሴት በአብዛኛው ማን ነው? ማን ነው በመስረቅ የሚታማው? ወንድ ነው ሴት? መልስ ኮሜንት ላይ ወይ ገስት ላይ መመለስ ትችላላችሁ። በመስረቅ የሚታማው ወንድ ነው ሴት? ወንድ ነው። ሌባ አይደል? ወንድ ነው። ስለዚህ ትዕዛዙ ምንድነው መምጣት ያለበት? የሴት ሌባ ቢል ያስኬዳል፣ እሷን ቢያስኬድም አያስኬድም ነበር። ግን አብዛኛው የሚታማው ወንድ ልጅ ነው። ወሳሪቁ ነው ያለው አላህ። ወሳሪቀቱ አለ። ከዚያ በኋላ የወንድ ሰራቂ ብሎ ጀመረ። ከዚያ የሴቶች ሰራቂ አለ። ፈቅጠዑ አይዲየሁማ ጀዛአን ቢማ ከሰባ ነካለ ሚነላህ። ለዚህ ነው። ስለዚህ የሆነ ትዕዛዝ ሲመጣ ጊዜ ቁርአንና ሐዲስ ላይ ወንድንም ሴትንም ነው የሚመለከተው የአላህ ትዕዛዝ። ግን ወንድን አንዳንዴ ያስመልክቶ ይመጣል፣ ሴትን አንዳንዴ ያስመልክቶ ይመጣል። በዚያ ላይ የአምላክን ገራሚ ጥበብ ታያላችሁ። ማንኛውም ወንድን አስመልክቶ የመጣ ነገር ሴትን ይመለከታል፣ ሴትንም የመጣ ወንድን ይመለከታል። ግን በዚያ ነገር ውስጥ በአብዛኛው የሚታሰበው ሴት ከሆነች ሴትን አስመልክቶ ይመጣል ትዕዛዙ። ገብታችኋል አይደል?
ወንድን ከሆነ አስመልክቶ ይመጣው ወንድን አስመልክቶ ይመጣል። ሁለቱም ግን ይመለከታል። ያ ክልከላ ነገር ይሄ ለሴቶች ለወንዶች በሂሳብ የለም። ስለዚህ ሴት ልጅ ወደ ፍራሽ ተጠርታ እምቢ ካለች ያለው በአብዛኛው ተጠያቂዋ ለግብረ ስጋ ግንኙነት ከወንድ ልቅ ሴት ልጅ ስለሆነች ነው። ሴት ልጅ አትፈልግም ግንኙነት አትጠይቅም ማለት አይደለም፣ ግን በአብዛኛው ወንድ ጠያቂ ሲሆን ሴት ተጠያቂ ነች። አንድ ትቀጣያለች፣ በቀበቶ ትግረፈው ይላል። እዚህም ላይ የሆነ ሀሳብ መጣለኝ። ብዙ ጊዜ የሚነሳ ጥያቄ ስለሆነ አሁንም ላብራራላችሁ። ሴቶችን ምቷቸው ይላል ቁርአን ብለው የሚያመጡላቸው አንቀጽ የለም። ሴቶችን ምቷቸው ይላል የሚል የለም። በመጀመሪያ ሴቶችን ምቷቸው አይልም አንቀጽ። በመጀመሪያ ሴቶችን ምቱ የሚል የለም። እንዳውም ሴትን አትምቱ የሚል ቃል በቃል ነው ነብዩ ሰለላሁ ዐለይሂ ወሰለም ያስተማሩት። ገብታችኋል? ሴትን የሚመታ ለባልነት ብቁ አይደለም ብለው ነብዩ ሰለላሁ ዐለይሂ ወሰለም አስተምረዋል። ለባልነት ብቁ አይሆንም ይሄ ሰው ብለው ነብዩ ሰለላሁ ዐለይሂ ወሰለም በግልጽ ተናግረዋል። አሁን ሱረቱ ኒሳ ወዳለው እንመጣለን። ግን መጀመሪያ ሴትን መምታት የሚለውን ጥቅላዊ የሆነ ግንዛቤ ልስጣችሁና ሱረቱ ኒሳ የሚናገረው ስለ የትኛው የሴት አይነት ነው የሚለውን እንመጣለን። በመጀመሪያ አላህ ሴት ልጅን በፍቅር ያዟት ነው ያለው። ወዓሽሩሁነ ቢልማዕሩፍ አለ። ገብታችኋል? ፈኢን ከሪህቱሙሁነ ፈዓሳ አን ተክረሁ ሸይአን ወየጅዐለ ላሁ ፊህ ኸይረን ከሲራ አለ። አደራ ሴቶችን በመልካም ሁኔታ ተኗኗሯቸው አለ አላህ። ነቢያችን ሰለላሁ ዐለይሂ ወሰለም እስተውሱ ቢኒሳኢ ኸይራ አሉ። አደራ ስለ ሴቶች መልካምን ዋሉላቸው ብለው ተናገሩ። ነቢያችን ሰለላሁ ዐለይሂ ወሰለም ኸይሩኩም ኸይሩኩም ሊአህሊሂ ወአነ ኸይሩኩም ሊአህሊ አሉ። ከሁላችሁም በላጩ ለሚስቱ መልካም ሆኖ የተገኘ ነው፣ እኔ ለሚስቴ በጣም መልካም ነኝ ብለው ተናገሩ። አያችሁ። በሌላ ቦታ ላይ አላህ ሱብሓነሁ ወተዓላ ሲናገር ፈኢምሳኩም ቢማዕሩፊን አው ተስሪሁም ቢኢሕሳን አለ። ሴቶችን ስታገቧቸው ወይ በጥሩ ያዟቸው፣ በጥሩ መያዝ ካልቻላችሁ በሰላም ተለዩዋቸው አለ። ወላ ቱምሲኩሁነ ዲራረን ሊተዕተዱ አለ። በእነርሱ ላይ ወሰንና ድንበር ልታልፉባቸው ብላችሁ እንዳትይዟቸው አደራ ብሎ ተናገር፣ አስጠነቅቃለ። ስለዚህ ይህን ከተረዳን ሴትን መምታት ወደሚለው ስንመጣ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ሴትን የሚመታ ሰው ለባልነት ብቁ አይደለም ብለው ከልክለዋል። ጃአት ፋጢማ ብንት ቀይስ ለነቢይ ሰለላሁ ዐለይሂ ወሰለም ወቃለት ያ ረሱለላህ خضبني ثلاثة معاوية ابن أبي سفيان وأبو جهم وأسامة ابن زيد فقال لها النبي صلى الله عليه وسلم أما معاوية فصعلوك لا مال له، الصعلوك أي فقير، وأما أبو جهم فضراب للنساء، وفي رواية أخرى فلا يضع العصا عن عاتقه ፈንኪሑ ኡሳማ። ፋጢማ ብንት ቀይስ የምትባል ሴት በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር መጥታ ጥያቄ ጠየቀች። ምን አለች? አንቱ የአላህ መልእክተኛ ሆይ 3 ሰዎች ለትዳር ጠይቀውኛል፣ የትኛውን ላግባ አለች። የጠየቀቻቸው የእርሳቸው ባልደረቦች ሰሓቦች ስለሆኑ ባህሪያቸውን ስለሚያውቁ ማን ብቁ ነው ማን ብቁ አይደለም የሚለውን ስለሚያውቁ ሀሳብ እንዲሰጧት ፈልጋ ነው። የመጀመሪያ ጠየቃት ማን ነው? ሙዓዊያ ነው አለች። ቀጣይ አቡ ጀህም ነው አለች። አቡ ጀህል ሳይሆን ጀህም ሚም ነች፣ ሰሓባ ነው፣ ያኛው ከሃዲ ነው። ሶስተኛ ኡሳማ ነው አለች። ነቢያችን ሰለላሁ ዐለይሂ ወሰለም ሶስቱንም ባህሪያቸውን ስለሚያውቁ አስፈላጊ የሆነ ምክር ስለሆነ ለትዳሯ ጉዳይ ስለሆነ እውነቱን መናገር ስላለባቸው መደበቅ ስለሌለባቸው ተናገሩ። በዚህ ጊዜ ሀሜት አይባልም። ሰው ጥፋት ላይ ሊወድቅ እያያችሁ የሚጎዳ ሰው ከፊቱ ቆሞ አይ እኔ አላህን እፈራለሁ ዓላማው ይሄን ሰው እንደፈለክ ገደል ገደል ይባል አይባልም። ያለ ጥፋት ነገር ካለ ያንን ለትዳር እየፈለገቻቸው ጥፋት ላይ የሚጥላት ሰው ካለ መደበቅ አይቻልም ሴት ልጅ። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ሐሳብ ሲሰጧት አማ ሙዓዊያ ፈሰዕሉኩን ላ ማለ ለሁ አሉ። ሙዓዊያ ማለት ደሃ ነው፣ ገንዘብ የለውም። አሁን ያ ማለት ለማግባት ብቁ አይደለም አሁን አሏት። ያችሁ ለማግባት ብቁ ካልሆንክ የሴት ልጅን ህይወት አምጥተህ ቤታ አታጨናቅ። መጀመሪያ ስራ፣ ከዚህ የማግባት ብቃት ሲኖርህ ጊዜ እዛ ላይ ታገባለህ። እርሱ የማግባት አቅም የለውም ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። ሁለተኛ ወአማ አቡ ጀህም ፈደራቡ ልኒሳ አሉ።
አው يعني فلا يضع العصا عن عاتقه አቡ ጀህም ደግሞ ከትከሻው ላይ በትሩን አያወርድም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ቅንያዊ ንግግር ነው። በሌላ ሐዲስ ላይ ታዲያ ተረጎሙት ምን አሉ? فضراب للنساء ሴትን በጣም የሚመታ የሆነ ሰው ነው አሉ። ያገባል፣ ይወቅጣቸዋል፣ ያገባል፣ ይደበድባል። ነብዩ ሰለላሁ ዐለይሂ ወሰለም ይሄ ሴትን የሚመታ ሰው ለትዳር ብቁ አይደለም አሉ። ፈንኪሂ ኡሳማ፣ ስለዚህ ኡሳማን አግቢ አላት። አያችሁ፣ አንድ ሰው የማስተዳደር አቅም ከሌለው ማግባት እንደማይችል ሁሉ ሴትን በጥሩ ስነ ምግባር መያዝ የማይችል ከሆነ ማግባት አይፈቀድለትም። ሴት ከተገባች በኢስላም በጥሩ ስነ ምግባር መያዝ አለባት። የሚደበድባት ከሆነ ያ ሰው ለትዳር ብቁ አይደለም ብሏል ኢስላም። ሴትን ይመታልና ነው። ስለዚህ ሴትን መምታት እንደማይቻል ቃል በቃል በዚህ ላይ ታገኛላችሁ። ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ምን አሉ? ላ የድሪብ አሐዱኩም ዘውጀተሁ፣ አንዳችሁ ሚስቱን አይምታ፣ አደራ እንዳይመታት አሉ። ሴት ልጅ የሚመታ ሰውነት ያላት ሳይሆን ያላት የሚሳም ሰውነት ነው ያላት። አስተግፊሩላህ። ሊጃሚዐሃ ቢልመሳእ ደርብ አልሐሚር አሉ ነብዩ ሰለላሁ ዐለይሂ ወሰለም፣ አው ደርብ አልዐብድ፣ አንዷ አህያውን እንደሚቀጠቅጥ ሚስቱን አይምታ። ማታ አብሯት የሚተኛትን ሚስቱን ቀን እንዳይደበድብ ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ስለዚህ ሚስትን መምታትና መደብደብ ይህ ኃጢአት ነው በኢስላም። አሁን ቀጥታ ወደ ሱረቱ ኒሳ እንሂድ። መቷቸው የሚል አለ እኮ እዛ ይሏቸዋል። ምኖችን? ሴቶችን መቷቸው ይላል ይሏቸዋል። ላ አይልም፣ ውሸታም። ሴቶችን መቷቸው አይደለም የሚለው ቀድሞ የሴቶች አይነቶችን ይገልጻቸዋል አላህ። ልብ በሉ። መልካም ሴትን ተናገረና ከዚያ መጥፎ ሴትን ተናገረ። መልካም ሴትን መጥፎ ሴትን አጠቃሎ ሰውየው ሴቶችን መቷቸው ይላል ቢል ይሄ ስህተት ነው። ሴቶችን መቷቸው ሳይሆን ከሴቶች የተለዩ ክፍሎችን አስቀመጠ። መልካም ሴቶችን ካስቀመጠ በኋላ አላህ እነዚህን በጥሩ ሁኔታ ተናኗሯቸው ካለ በኋላ ስለ መጥፎ ሴት ደግሞ ተናገረ። ስለ እሷ እየተነሷን ራሱን ምቷት ነው ያለው? ቀጥታ ላ አይደለም። ሶስት መንገዶችን ያስቀመጠው። ያም መንገድ የተቀመጠው እርሷን ለማስተካከል ነው ካለ ከተሰራችው ስህተት። አንደኛ የመጀመሪያው ምንድን ነው? ምክር። በሱ ከተስተካከለች አለቀ በቃ፣ ጫፏን መንካት አትችልም። ሁለተኛ ምክሩ አልጠቅም ካለ አንዳንዴ እናኮርፋለን አይደለ? ለምሳሌ እናትና አባት ስናጠፋ ጊዜ ሄደ ወደ ትምህርት ቤት ወደ ቁርአን ቤት ይሉናል። ምክራቸውን የማንሰማ ከሆነ በቃ አንተ የኔ ልጅ አይደለም ብለው ያኮርፉናል አይደለ? የዛኔ ለውጥ እናመጣለን እናመጣም። እናት ያኮርፋኛለች ተቆጥታብኛለች ብዬ ያን ነገር ስህተቴን አርማለሁኝ። ከዛሊክ ልክ እንዲሁ መጀመሪያ ምክር ነው። ከዚያ ማክሮፉ የሚጠቅም ከሆነ ወደ ማክሮፉ ይኬዳል። ያ በዛ ከተስተካከለች ተስተካከለች፣ خلاص ጫፋን መንካት አትችልም። በዛ ተስተካከለም ካለች ሶስተኛው መንገድ ምንድነው? ተለያዩ፣ ተፋቱ፣ ቢለያዩ ላ አይደለም። እርሷ ላይ ጉዳትን በማያደርስ መልኩ ይምታታል። ሳካን ሳታደርሱ አሉ ነብዩ ሰለላሁ ዐለይሂ ወሰለም ራሳቸው فضربوهن ضربا غير مبرح አሉ። የማያሳምም። ያ ማለት ዑለሞች ሲናገሩ በጠገቡ ባለው አንሶላ ሊሆን ይችላል፣ ወይንም ትራስ ነገር ሊሆን ይችላል፣ ወይንም ሲዋክ ልትሆን ትችላለች። በዚያች ነገር እሷን ሊጎዳት በማይችል በዚያ ነገር አንተ መቀየምህንና መቆጣትህን ለመግለጽ ያክል የምታደርገው ድርጊት እንጂ እርሷን ለማረም እንጂ ዓላማው እርሷን ለመጉዳት አይደለም። ስለዚህ አይፈቀድም ከዚያ እርሷን የሚጎዳት ነገር። ያን ነው የተባለው። እንዲህ አይነቶች ራሱ መጥፎ ስራ ላይ የወደቁ ሴቶችን እንጂ መልካሞቹን አይደለም። ገብቷችኋል አይደል? ያ መጥፎ ነገር የወደቀችበት የተባለው ዝም ብሎ ማንኛውንም ጥፋት ብታጠፋ ነው ወይ ይሄንን አድርግ የተባለው? ላ አይደለም። የሚገርማቸው ሐዲስ ላይ ብታዩ በጣም ይገርማቸው። ነቢያችን ሰለላሁ ዐለይሂ ወሰለም አንዳችሁ አሉ ሴቶችን ሲናገሯቸው በባላችሁ ፍራሽ ላይ እርሱ የማያውቀውን ባዕድ ወንድ ልታስገቡ አይፈቀድላችሁም አሉ። ይሄን ካደረገች ግን በእርሷ ላይ ጉዳትን የማያደርስን ምት ይምታት አሉ። አያቸው፣ ለከባድ ጥፋት ነው ያራሱ የመጣው። የሚገርማቸው ዝም ብሎ ለትርኪ ብርኪ ጥፋት አይደለም። ያ መዚያ ላይ መምታት አይቻልም። እኔ ልጠይቃቸው፣ አግብተሃል፣ ሚስት አለህ። ሚስትህ አንተ የማታውቀውን ባዕድ ወንድ አስገብታ ቤት ውስጥ አልጋ ላይ ቁጭ አድርጋ ብታገኝ ምን ታደርጋታለህ? ሌላ አደጋ ልታደርስ ትችላለህ። ኢስላም ግን አይፈቅድም። አያቸው አይደል? ለዚህ ትልቅ ጥፋት ነው ራሱ ያንን ነገር ቁርአን ያስቀመጠው። የማያሳምም ሳካ ሳታደርሱ ምቷቸው ያለው ራሱ ለዚህ ለከባድ ለሆነ ጥፋት ነው፣ ለትናንሾች ጥፋት አይደለም። አያችሁ፣ ምናልባት ወንድ አስገብታ ብታገኛት በጠረባ ልትላት ትችላለህ። ግን ያንን እንድታደርግ ኢስላም አይፈቅድልህም። ያንን ካደረገች ነው የተባለው። ያንን የምታደርግም እንደው ከስንት አንድ ሊኖር የሚችለው። ስለዚህ ሴቶች ምቷቸው ይላል
ሙሉ ማብራሪያውን ይሄን ስጠቅስላቸው አያውቁትም። ይሄን ማብራሪያ ቀጥታ ቃሉን ነው የሰጧቸው። መቷቸው አራቷን ፊደል ይዙና መቷቸው ይላል። ያው ሴቶችን መቷቸው እንደዚህ ከሆነ ሴቶችን እጃቸውን ቁረጧቸው የሚል አለ መጽሐፍ ቅዱስ ላይ። ሴቶችን አቃጥሏቸው በእሳት የሚል አለ። ስለዚህ እናቃጥለው ሴቶችን ሰብስበን በሏቸው አይቻልም ይላል። ለምን? እንዲህ ካደረገች ነው። እና ታዲያ ማብራሪያውን የምንስተህ በቁርአንና በሐዲስ ላይ ለምን ማብራሪያውን ሳትይዝ እንደዚህ መቷቸው የሚለውን ፊደል ይዘህ ለምን ትሮጣለህ? ወደስ በቀጥታ ሴቶችን አቃጥሏቸው የሚለውን መጽሐፍ ቅዱስ ላይ ይዘን ሄደን ሰብስበን ክርስቲያን ሴቶችን እናቃጥለው አይቻልም። ለምን? ማብራሪያ አለው። ከዛልክ ልክ እንዲሁ ፊል እስላም በእስላም ልክ እንዲሁ ማብራሪያ አለው፣ ሸርሕ አለው፣ ትርጓሜ አለው። እዛው ቁርአንና ሐዲስ ላይ ሳይወጣ ራሱ ማለት ነው። ምንም ወደ ዑለሞች ንግግር ሳትሄድ